ዋሬቨር ቆፍጠን ያለ ነበር የሚያስፈልገኝ። ግን ምን ሆነ የሚጠጣ ብላ ብላ በቃ ማችም ሆኖ ምንድነው በሴም ሽት በቃ ከሶስት ነው የወለድኩኝ። ኦኬ ቆንጆ የመጀመሪያው ኦኬ እርጉዞኛ መጣው፣ ሁለተኛው ተባረረ፣ ሶስተኛው ኖርጃን ነው። ኦኬ አንድ ነገር ልንገርሽ ቆንጆ፣ ክርስቶስ ጴጥሮስን ሲጠራው እና ወደ እኔ ሲለው አረ እንትኖቼ ምናምን አለ ጥልሆና አለው። ጥሎ ሄደ። ኦኬ እኔም ደግሞ ልጆች ሽንጣይና ነይ ብለኝ ልሂድ። እንደዛ እኮ ነው እንደደም ማለት አይደለም። ይኸውልሽ ኦፖዚት ለእኔ አልመጣም። ኦኬ ኦፖዚት ለእኔ ይኸውልሽ ቆንጆ የወለዱሽ ልጆችሽ አድርጌ ይኸውልሽ የኔ ልጆች ደግሞ አባታቸውን አያውቁም። አንድ ነገር ልንገርሽ፣ አንድ ሰዓት እኮ ነው የቀረሽ። አንድ ሰዓት ነው የቀረሽ እኮ። አሁን ወደ አዲስ ምዕራፍ ገብተናል። ዩዘር ስለማታውቂያት ነው ሪያል ገብታ በፍቃድ ነው የወጣችና አሁን አንድ ሰዓት ይቀራል። ይኸውልሽ ቆንጆ ትሄድ። አዎ ትሄድ። አዚቲ የኔ ውድ አንዴ አታዳምጪኝ ይሻላል። ተመለሽ እናወራለን። ግን አንድ ነገር ልንገራችሁ ነው፣ አልዘጋውም። አንድ ነገር ልንገራችሁ ቢኮዝ ዲስ ኢዝ ላይፍ አስዌር ቱ ጋድ። አሁን ቱ ቢ ኦነስት ያ ሞቅ ብሎኛል። በእኔ አስተሳሰብ ዲስ ኢዝ ሚ። ለእናንተ ሜቢ ተለውጭ ይሆናል። ያ ሌላ ቦታ ሳወራ ዝም እላለሁ፣ የሰውን አብዞርብ አደርጋለሁ። ግን የራሴን የማወጣው እንደዚህ ሲሆን ነው። ላይፍ እንትን ናት፣ ስትሬንጅ ናት። አስዌር ቱ ጋድ ሎተሪ ዩኖ ሎተሪ ናት። አሁን ለምሳሌ ጥሩ ወንድ ቢያገኝ ኖሮ ማለት ነው የኔ ማች የሚያደርግ ለልጆች አባት አንድ ጥያቄ ልጠይቅሽ አዚትዬ፣ የመመለስ ሀሳብ አለሽ? አሁን ሀሳብሽን ይህን ብቻ ንገሪ። ትመለሻለሽ እኮ ከተመለሽ ሰዓት እኮ ስለሌለሽ ነው። እዛ ገብተሽ እንደገና እናወራለን። መለስ አለብኝ። በቃ ተመለሽ፣ እንውጣና እዛ ገብተሽ ደግሞ በደንብ እንጫወታለን። አዚትዬ ሰዓት የለሽም እኮ ለዛ ነው የምልሽ። ዚስ ኢዝ ሚ ኦኬ። እኔ ነኝ የማደርገውን አውቃለሁ። አንድ ነገር ልንገራችሁ፣ ብፈነዳም ባልፈነዳም ልም ያለውን ከፈነዳም ሊፈንዳበት፣ ካልፈነዳም ደግሞ ልም ያለውን ኦኬ። ላንቺ ብዬ ነው እኔ አሁን ብሰድባችሁ ነገ ለእኔ ብላችሁ ትመልሳላችሁ? አትመለሱም። አንድ ነገር ልንገርሽ፣ እንደፈለግሽኝ አሁን እኔ ማወቅ የፈለግኩት ስለምትመለሽ ሀሳብ ካለሽ የመመለስ እንውረድና እዛ ገብተሽ እናወራለን። ከዛ በተረፈ ማትገቢ ከሆነ ከወሰንሽ ቁጭ ብለን እንጫወታለን። ወይ አዲስ ሳርዬ አንድ ነገር ልንገራችሁ። ምን እንዳለች ታውቂያለሽ? ቋዚቲ አንቺ ልብስትሽን ተቀቢ። እኔ ልናገር ምን እንዳለች ታውቂያለሽ? ጸጥ ያልኩትኝ ለዛ ነው። እኔ እያንዳንዱን ነገር የማቅ ሰው ነኝ። ሰዓቴን ወቅቴን አውቃለሁ። ተነስቼ ይሄዳሉ አለች። ገባሽ? አንቺ አዚቲ ወይ ቤት የምዘጋው ነበረኝ ነው። ይኸውልሽ ቤቴ ሆኜም እዛም ሪያብ ላይ ሆኜ ካላማረኝ እዘጋለሁ። ኦኬ እኔ በግ አይደለሁኝም። ሶሪ ሳርዬ እና ደግሞ ሌሎች ላይክ እኔን የምትወዱኝ የምታከብሩኝ ሁላችሁንም አከብራለሁ። ኦኬ ሁላችሁንም አከብራለሁ። ብወጣም ከመስመር ከወጣው ከመስመር ከገባው እኔ 18 ዓመት አልፎኛል። ኦኬ ቤትዬ እዛ ከሆነ እንደፈለግሽ በቃ እንደፈለግሽ ዋናው አንቺ ቢያስደስትሽን አድርጊ።
ሰው እናስገባለን፣ ገስት እንጫወታለን፣ እንስቃለን። ግን ምክር አንፈልግም። ምክር አይደለም የሚፈልገው፣ ሳቅ ጨዋታ ነው። እኔ እዚህ ላይ ነው የደረስኩት። አዲስዬ አንተም እኮ እንደነሱ ነበርክ መጀመሪያ፣ ግን አሁን ገባኝ። በቃ ገባኝ። እኔ በቃ አይደለሁም ማድረግዎን አውቃለሁ። እኔ ኢትዮጵያን ህዝቦች ጋር የመጣሁት ልስቅ ልጫወት ነው። መጫወት የሚፈልግ ሰው ቤቴ ኦፕን ነው ብላለች። ለምክርና ለሮሮ ለሀዘን ቤቴ ክፍት አይደለም እያላችሁ ጋይስ፣ አዲስዬ ሰላም ብያለሁ። እንደ አዲስ ታዲያ በቃ ጨዋታ ይጀመር። እንደ አዲስ ጨፍልቀን እንደ አዲስ እናድርግሽ ካላችሁ አስፈቅዳል ገባ ሞክሬያለሁ እኮ በጣም እኮ ቋቅ በይ ሲል ቋቅ አልኩ። ከዛ ምን አልኳቸው መጨረሻ ላይ ይነዋት አልኳቸው። በቋቅ አይወጣም አልኳቸው። አይወጣም በዛም ሞክሬያለሁ። ኦኬ ቤትዬ ዲው አንደርስታንድ ተረድተሽኛል አይደለ? እኔ መረዳታለሁ እኮ እኔ አሁን ምክር ሳይሆን ታውቃለህ፣ እቺ ታይሟ እንዳታልፍ ነው እንጂ እንደፈለገችው ትሁን። ቤትዬ እኔ ተረድተሽኛል አይደለ? ተረድቻለሁ። ቴራፒ ላይ ራሱ ኦልሬዲ ጨርሻለሁ። ምን እንደሚያስፈልገኝ አውቃለሁ። እዛም ጆከር በይኝ እዛም ቁጭ ብዬ አያቸዋለሁ። የሌሎቹን ስታይ ሜዲሲን የተደረጉ ናቸው። የእነሱ ኢሹና የእኔ ኢሹ አይገናኝም። ግን ሀብቱ ላይ ካለ አይደለ ቲክቶክ አይደለም ሚዩት አታደርጊያቸውም። ሀብቱ ሊስን እኔ ጋር ሲመጣ ኦል ጉድ ብዬ ነው የማሳልፋቸው። ለምን በሉኝ ሀብቱ አንደርስታንድ ቦታው ላይ ከሆንኩኝ አለመጠጥ ነው ራሴን ማቃት። እኔና ራሴ የተዋወቅን ነው። ኦኬ እኔ ራሴን ደግሞ አውቃታለሁ። ቱ ቢ ኦነስት ደግሞ ማቱን ልበላችሁ በልጅነት ያለፍኩበት ህይወት አለመጠጥ ነው። ያንን ባወራችሁ ሁሉ ያለፍኩት አለመጠጥ ነው። እና አይ ሃቭ ቱ ፋይንድ አውት ለምን በቃ እኔ አሁን ያለሁበት ምን ነው የልጆቼ መሆን አለበት እና የእነሱን ማስተካከል አለብኝ እና ኮዙ ደግሞ መጠጥ ነው የሚለው ላይ ገብቻለሁ። ኦኬ ግን ፕሮሰስ ነው። አሁን ከእናንተ ጋር ባላወራ ቱ ቢ ኦነስት ሜቢ ሞሊንግ ገብቼ ይሆናል። ግን ዲስ ማይ ፈርስት ዴይ 2 ሳምንት በኋላ ፕሮሰስ ነው። ለእነሱም ደግሞ ማሳየት አለብኝ ማይ ቢግ ፖይንት ማለት ነው እንዲረዱኝ። ኦኬ ላይፍ ስኖት ኢዚ ቢዚ ጨፍልቀው ቢሰሩን እሰየው። እኔ እንደገና በጭቃ ጨፍልቅ አርገው አላደለ ጎሄድ ቢል ደስ ባለኝ። ግን እንደዛ አይደለም። ውስጡን ብትገቢው እዛ ቦታ የሚሰራውም ተከፍሎ ነው። ኦኬ አንቺን ወዶ አይደለም። እንደዛ ሳስበው ደግሞ ሁሉ አይደለም። ለአንቺም የሚያስበው አለ፣ ስራው ወዶ የሚሰራም አለ። ስራው እኔ ላይ ያለው 80% እኔ ላይ ያለው እኔና እኔ እየሰራ ነው። ኦኬ ሞር ሪያብ የገባኝ ከእናንተ ጋር መለፍለፌ ነው። ሰክሬ ለፍልፌ ወጥቶልኝ አሁን እነሱ ጋር አውሪ ብሉ ወሬ የለኝም። አልቆብኛል። አይም ሬዲ ነው የምላቸው። አይም ሬዲ ለመወል ሆኮስ ቦኮስ ነው የምጠብቀው። ዱዩ ሆኮስ ቦኮስ ፕሊዝ። አይም ሬዲ ግን አሁን እንትን ላይ ነኝ ያለሁት፣ ትራንዚሽን ላይ ነው ያሉት። ቤቱን በቦታው አለ። ተቀምጬ የማወራው ግማሹ የኔ እቃ ነው። ነገሮች ቦታ ላይ አልተስተካከሉም። ሶ ዩ ካንት ኤክስፔክት ቦታ ላይ ሆኜ ቆንጆ እንዳወራ ዩ ካንት ኤክስፔክት። እናንተ ሌላችሁም የተማረም ራሱ በፊልዱ ያለው ራሱ ካንት ኤክስፔክት። ይኸውልሽ ድመቴ ራሱ ከታይቻን 4 ቀን ምናምን ምግቡ እየተበላ ነው። እሷ ትብላ ሌላ አላውቅም። የእሷም ያሳስበኛል። እንዳንድ ክፍሎችም ስታይ ህይወት የነበረበት ቤት ነው። ዛሬ ቅዝቃዜው 11 ህብረተሰብ ይዞ አንቺን እያየ መታወሪናለሽ። ኧረ በእግዚአብሔር ለኛም ሉልዬ ሉሉ ናይ አዝኛ የገባ ነው። የውልንጫወት ድመቷን ፖስት አድርግልሃለሁ እንዴት እንደምታሳዘን ድመቷ። የሆነ እኮ እንዴት እና ተነሳ፣ ግን አገግሞ ተነሳ። መሸ ወይስ ነጋ አላለም? መሬት ላይ ተዘርሮ ቀኑ ስንት ነው ዛሬ አላለም?
እጅሽ እኮ ትልቅ ነው። ማይክል ታይሰን ነው የሚያክለው። ያደርገኛል ልንገራችሁ፣ ይኸውላችሁ። እሺ በእጅሽ ተሳድበሽ ታውቂያለሽ? እኛ ሴቶች እንትን አለብን ስንጠላ ማለት ነው። የተወሰነ ሲቃ ነበር። እቃዋ ምንድን ነበር? እንትን ማይክሮፎን ላይክ ሆይታል ምን ይባለው 2 ሲዲ የሚያስገባ ሙሙ ሶኒ ሆኖ 2 ሲዲ ያስገባል። ዲቪዲ ያስገባል። በግራና በቀኝ ደግሞ ስፒከር አለው። ኦንሊ ቲንግ እሱ ቤት ያስገባሁት ማለት ነው። ሌላ የለኝም። ከዛ ከሱ ጋር ስጣላ የሚሄድበት እኮ የለኝም። መግቢያና መውጫ የለኝም እኮ ግን አገግሞ ተጣልቼ አበሻ አይደለም። ከዛ ምን አደርጋለሁ? በቃ እያለቀስኩ ድራማ ሊሄድ ነው ልወጣ ነው ምናምን። ከዛ ሻንጣ ጎትት ታደርጋለሁ፣ ልብሴን አስገባለሁ። ከዛ ወደዛ ነው እሄዳለሁ። የኔ እኮ አይደለች ፕላን እኮ የለም የት እንደሚሄድ አላውቅም። ወይኔ ቤቴ ስትጣላ አዚቲ እልክልሻለሁ ቪዲዮዋን። ኦ ማይ ጉድነስ። ኧረ እኔም ድራማ ነበር የምሰራ። ከዛ እነዛን ወደ ስፒከሩ ሲሄድ እሱን ደግሞ ጉጉጉጉ ብሎ ይመጣል። ዲጄ ኮፊ ምንድን ነው ዳርዳር የምትለው? ናስቲ ሰላም ነጭ ነው እኮ ነጭ ነው። ግን እሱም ብልጭ ብሎበት ነበር መሰለኝ። አንዴ ምን አደረገኝ ማለት ነው። እኔ ጠንካራ ምስዬ ነበር የማየው ራሴን ማለት ነው። በምናምን ብሎ መሬት ላይ ተዘረገፈኩኝ። አፈር የለም እና እላይ ላይ መጣ በቡጤ ልኝ ላይ ሽት። ከዛ 2 እጆችን እንደዚህ ይዘው ከከንፈር ያገጥሽ 2 የሚደገምልሻል ሲባል አይጊባብ አልገባኝም፣ ግን መሳቃለሁ። To be honest, life is not fair. Okay. ስንጣላ ምንድን ነው ላይክ የኢትዮጵያ ፋሚሊ ስትጣሉ ምንድን ነው ወደ እናቴ ልሄዳለሁ የሚባለው? እናቴ ግን የለም፣ እናንተ ሀገር የለማ። ኢትዮጵያ ነበርኩ እኮ ያኔ አዲስ አበባ ቦሌ ምናምን ላይ። ኢትዮጵያ ማገብተሻል? እንዲያዜት ናይ ነጭ ነው አዲስ ኢትዮጵያ ማገብታል። ኤንቲም ማለት ትንሽ ጠበቀኝ እመጣለሁ ማለት ነው። የት ነው ያለችው? በእናትህ ሳሎን ቤት ደግሞ ላይክ 4 ሳምንት መጠጣት የለብሽም ወደ ቤት ከመሄድሽ በፊት ማለት ነው። ቤትም ስትሄጂ ደግሞ ትሬኒንግ ነው፣ መጠጣት የለብሽም ቤት የሚሄደሽ ሰው። አሁን እኔ አጥፍቻለሁ ቱ ቢ ኦነስት ላይክ ግን I'm still a human being. very smartness. Human being. እነሱም ከቼ ባልጠጣ እነሱ ከውጭ ሲወጡ እጠጣለሁ። አንደርስታንድ ሚ? ገብቶኛል። ምን ነበር ማድረግ የነበረብኝ? ቤቴን ላጸዳን የመጣሁት። ሴትዮዋ የመጣችው ለምንድን ነበረ? እኔ ሐሙስ፣ ዓርብ፣ ቅዳሜና ሰኞ ማጽዳት አለብኝ አልኳትኝ። ኦኬ እኛ ደግሞ ሄደን ቤት ሽኔውና ሰኞ ከበቃሽ ማክሰኞ ከበቃሽ ሊወስኑብኝ። ስትመጣ ስትየው ብዛቱ ምናምን አለች። ይሄ ሁሉ ይበቃሻል? ልታገዘኝም ፈለገች። እኔ ደግሞ ሂጅልኝ አልኳት። በፍሬን ደግሞ ጎረቤት ያለው መጠጥ አዘጋጅቷል። እኔ ደግሞ በጭንቅላቴ በትንሽ ጭንቅላቴ የምናያሰብኩ ወርካ በምናምን ጠጥቼ ላጸዳ። ምን አጸዳ ዛሬ? አንደኛውን ጋድሩበት ማለት ያው ልብሶቼ አንዱን በላስኪት አደረኩ እና ፎር ማይ ኤክስፒሪንስ ሌላ ላስኪት የለበት ነበር የለም ሌላ እንጂ 2-3 ጠር እንደዚህ ያለ ለምን እንትን አላርም አታደርጊ? የምትሄጂበትን ሰዓት ዝም ብለሽ አላርም አድርጊ። አውቀዋለሁ። ስንት ሰዓት ነው? 1 ሰዓት አለኝ። 1 ሰዓት ግን ያስነፉኛል። 1 ሰዓት አለቀ እኮ ነፍሴ። አዝዬ እናቴ አዝዬ ሙጭ እስቲ 5 ደቂቃ 10 ደቂቃም ካለ ዝም ብለሽ አላርም አድርጊው እና ሲጮህ እኛ እንውጣ። ምን ይመስልሻል? ደስ እንዳላችሁ ግን 18 ደቂቃ ነው እኮ ከዚህ ብንሄደው
ከ30 ነው የምገባው ብያቸዋለሁ። አላርማ ሰዓትም ብገባም ችግር የለም። እሺ እኔ አላርጎናለሁ። ዛሬ ቁጭ ብዬ ሲሪየስ ነው አቃጠለችው። እንትኑ እንዳይቃጠል ኪስሽ ውስጥ ከተችው አዚቲ ያን ይዘሽው የመጣሽው ረስተሽው እንዳትሄጂ ቅድም ያሳየሽኝን። አሁን 1 ሰዓት ነው ያለኝ። አላርሙ ሙዬ አብረሽን ነው ብላ አላርሙ ሙዬ ነው ሻሎም። ከዚህ ሰዓት በኋላ አንቺ 45 ደቂቃ ይዝላትና ቦፍሬን እንዳይደብር ደግሞ እሱን አልበለው እንትን ያደርግሻል፣ ያሳስትሻል። እንደሰማሁት ከሆነ ያልሽው ነገር ይረብሽ። አሁን ከጀመረ ስንት ሰዓት ሊጨርሰው? እሱ ከያዘ አይለቅ የሆነ ሙጫ ነገር ነው። ባይሆን ልንገርሽ ቤትዬ፣ ሽንት ቤት ሂጂና ይችኛው አንደኛውን ፀጉርሽን አድሻት፣ ሲጋራውን ታይና አሁን ልትሄጂ አይደለም የቄሳርን ለቄሳር የመንግስትን ለመንግስት ነው ምናምን ብላል። ያድሎ ግን አሁን ልሰጪው ነው ማለት ነው። እዚህ በቃ አጥፊና ሂጂ ስጩ። በቃሽ እኔ ምን አደርጋለሁ? ታድሎ በቃ ውፈርጊሽ ሸዳውን አድርጊ። ከስትንሽ ጊዜ እንዴ የወንድ ልጅም ባም አለ። እውነትም እኔ ወንድ ልጅ ነኝ እንዴ። ሂጂ በቃ ምንድነው አድርጊ የምትላት? እሷ ያላሰበችው ነው እኮ። ዝም በላት ታይም እንዴ ነፍሴ ይሞታል። ዝም ብለህ ነህ ቀና መሰለኝ። ዝም በል ነው ሻሎን አቀባብሎ ቁጭ ብሏል። ቅድም ነው እኮ የተቀመጠ። በቃ ይሰጣው አላለችም እሷ ተገብግባ የመጣችሁ እኮ በዚህ ጉዳይ አይበዛም። የምደሰተው እኔ ነኝ። ኦልሬዲ ፕላንድ ነው ማለት ነው። ሀቅ ይውጣልሽ እናቴ። አሁን ወፈር አይደለም ግን ናጓግቷል። ሚን ፕሪፓሬሽን የሚባል ነገር አለኛ ደግሞ እና አጥፊው እሱን ሽንት ቤት ሂጂ እያየሁሽ ፊትሽን ተጠብ በይ እስኪ ትንሽ ቅድም ነው የተዘጋጀው። መሆን አለብሽ እኮ ማለት ሻሎም ተዘጋጅቷል። ምንም መታጠብ ምናምን አያስፈልግም። ሄዶ ብቻ ምንትን ማለት ነው። ሀኒሙል መግባት ነው። ሂጂ ተነሽ ጎሽ በሸዳውን አድርጊ። ሲጋራሽን አጥፊው እና አንዴ ራስሽን በመስታወት ሂጂና አጥፊው። አራዳል ምንም መሞሻሸር አያስፈልግም። ነጭ ነው ልጁ። አንደርስታንድ ያደርጋታል። ታያት ግቡ በቃ ታድሎ በናት አገኘ እኮ ማን ነው ሆንብሻለን። በቃ ሂጂ አጥፊ ሂጂ። እሱንም ጊዜ ስጭው። በእውነት ይወድሻል አዚቲ። ከዛም በኋላ ይዞሽ ድሮፕ ያደርግሻል ምናምን ነገር። እሺ ግድ ነው ወይ እንደዚህ አርጊያ ሚዩት አርጊና አስቀምጪው። እኔ እዚህ ቤተሰቦችሽ እናጫውትልሻል። አንቺ ደስ ይፋ አንተ ደፋለ ያራዳል ስወድሽ አዚቲ። እሺ ግን እንትን በይው ሪላክስ ያለ እሺ እሺ ምርጡ ኦፈር ያለ ከዛ በኋላ እዛ ደግሞ ስትገናኝ እዛ ደግሞ እናወራለን። እሺ እንዳከፍች ዝጊው አዚቲ። ወይኔ ታድ